እህት ወንድሞቻችን እንዲሁ አንድ ዝማሬ ይዘምሩልናል። በድጋሚ እንደምን አመሻችሁ። አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መጥለቂያ የተመሰገነ ይሁን። በንስሐ አንደበት ሆነን በአንድ ላይ እንዘምራለን። የኢየሱስ ፍቅር ደሙ ከብዙ ጋር ተዋህዶ ሲበር በኔ በደል ጌታ ቀረበልኝ። ኃጢአቴን በጫንቃው ተሸክሞልኛል። በመስቀሉ የተከፈለልኝ የኢየሱስ ፍቅር ምንኛ ማረከኝ። ከፍቅር በላይ ሆነና መሰጠኝ።
የቀረው ግፍ ባንተ ላይ የሆነው ሰይጣንን ጠርቆ ከመንገድ አወጣ። እሾህ አሜከላ ተደምስሶልናል። የንጹሕ መግደል ከአዳም ታድጓል። በዕፀ መስቀል የተከፈለ የኢየሱስ ፍቅር ምንኛ ማረከኝ። ከፍቅር በላይ ሆነና መሰጠኝ። ከመስቀል ስር ሆኜ ፊቱን ያየሁት ይህንን ሥጋዬን ብሉ ይላችኋል። ይህንን ደሜን ይላችኋል። ከመስቀል ስር ሆነን ደሙን እንቀበል። ሥጋውን እንብላ ሰዎች ላንብብ። በዕፀ መስቀሉ የተከፈለልን የኢየሱስ ፍቅር ምንኛ ከፍቅር በላይ ሆነና መሰጠኝ። ከመስቀል ስር ሆኜ ፊቱን ያየሁት በዕፀ መስቀሉ የተከፈለልን የኢየሱስ ፍቅር ከፍቅር በላይ ሆነና መሰጠኝ። ከመስቀል ስር ሆኜ ፊቱን ያየሁት ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። በዕድሜ በጤና አምላካችን እግዚአብሔር ይጠብቅልን። እንግዲህ ይሄ ጉባኤያችን ለመላው ዓለም እንዲዳረስ እንዲሰራጭ በበላይ ሚዲያ፣ በማስተዋል ሚዲያ እና በመባ ሚዲያ በቀጥታ ስርጭት ላይ እንገኛለን። እንግዲህ እናንተ ደግሞ ሰብስክራይብ በማድረግ አገልግሎቱ ለሁሉ እንዲዳረስ የበኩላችሁን ድርሻ እንድትወጡ ስል በእግዚአብሔር ስም እጠይቃለሁ። አሁንም አንዲት ዝማሬ ከደብራችን አንቀጸ ተዋሕዶ ሰንበት ትምህርት ቤት እህትና ወንድሞቻችን ጋር እንዲሁን ዘምራለን። የተመሰገነ ይሁን። በዕፀ መስቀል ላይ በዚህ አደባባይ አምላክ ሆይ ጌታ ሆይ መከራየ ሆይ ተንገላታ ሆይ እያልን አብረን እናመሰግናለን።
ዝማሬ መላእክትን ያሰማልን። እድሜ በጤና አምላካችን እግዚአብሔር ይጠብቅልን። የነገው አገልግሎታችን የጉባኤያችን ፍጻሜ የሚሆንበት ስለሆነ ከ9 ሰዓት ጀምሮ እንድትመጡ ስንል በእግዚአብሔር ስም እናሳስባለን። ሌላው ይሄ አገልግሎት እንዲስፋፋ ላይቭ እየተላለፈ ይገኛል። በበላይ ሚዲያ በማስተዋልና በመባ ሚዲያ እየተላለፈ ስለሚገኝ ሰብስክራይብ ማድረጋችሁን እንዳትዘነጉ። አሁን በቀጥታ ወደ ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ገብረ ሥላሴ በላይ እወስዳቸዋለሁ። ሁላችሁም የእግዚአብሔር ልጆች በአገልግሎትም በምስጋናም በማስተማርም እንደዚሁ በመማርና በመስማትም የቆያችሁ አገልጋዮች ወንድሞችና እህቶች፣ እንደዚሁም ሁላችሁም ሕፃናት ልጆች እግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? እንኳን የታላቁ የድህነታችን በዓል የሰው ልጅ ቀና የሚልበት ድህነት ያገኘበት ከዲያብሎስ ገዢነት፣ ቆራጭነት፣ ፈላጭነት ነፃ የወጣንበት ቀን ከጨለማ ግዞት ነፃ የወጣንበት ቀን በሰላም በጤና በሕይወት እንኳን አደረሰን አደረሳችሁ። ጠዋት ያልነበራችሁ እስኪ እጃችሁን ታሳያላችሁ። ጠዋት ያልነበራችሁ በአንድም በሌላም በስራም በትምህርትም ጠዋት ያልነበራችሁ ብቻ እግዚአብሔር የተመሰገነ ይሁን። የማታውን በረከት ደርሷችኋል። ጠዋት የተለያየ ጉዳይ ገጥሟችኋል ይመስለኛል። የቀራችሁ ሰንፋችን እንዳልሆነ ተስፋ አደርጋለሁ። ልክ ነኝ አይደል? አልሰነፋችሁም? ብዙ ጊዜ የምታሳልፉት በየት ነው? ሰፊ ጊዜ የምታሳልፉት የት ነው? አይ የተለያየ ሀሳብ፣ ቤት፣ ስራ፣ ቤተክርስቲያን። ልክ ነው። አይ እንስማማ። መጀመሪያ አንድ እንሆን። ሰፊ ጊዜ የምናሳልፈው የት ነው? ስራ። የምንውለው ስራ፣ የምናድረውስ ቤተክርስቲያንስ? ቤተክርስቲያንስ አንድ ነገር ልነግራችሁ ስለፈለኩ ነው። ቤተክርስቲያን ስንኖርም መጽናኛችን፣ ስናልፍም የዘላለም ማረፊያችን፣ የዘላለም ቤታችን ነው። ልክ ነኝ አይደል? ታምናላችሁ? በዚህ ተስማማላችሁ? ታዲያ እየተለመንን ነው ጉባኤ መምጣት ያለብን። ጉባኤ ያለኑ ተገኙ። ባይኖርስ አንመጣም? ዘላለማዊ ቤታችን፣ ዘላለማዊ ማረፊያችን፣ ዘላለማዊ ሕይወታችን፣ መጽናኛችን ይቺ ቤት ናት።
የሰማይ ቤት የምናገኘው በየት በኩል ነው? በየት በኩል ነው? በዚህ በቤተ ክርስቲያን በኩል ነው። ምድራዊ መንግስተ ሰማያት ናት እቺ ቤተ ክርስቲያን። ምድራዊ ምን አልኳችሁ? ምድራዊ መንግስተ ሰማያት፣ ዘላለማዊ መንግስተ ሰማያት የምንወርስባት መገናኛችን፣ መሰላላችን፣ መውጫችን፣ መወጣጫችን እቺ ቤተ ክርስቲያን ናት። ሰፊ ጊዜ ማሳለፍ ያለብን በዚህ ቤት ነው። በጠዋቱ ክፍለ ጊዜ የነበረው የአገልግሎት የንግስ በዓል እጅግ በጣም ደስ የሚል እጅግ በጣም የሚያኮራ እጅግ በጣም ሁላችንም የተለያየ በቀጥታም በተዘዋዋሪም በነበርንም ባልነበርም አይተነው ይሆናል ብዬ አስባለሁ። ከውጭ ሀገር ሳይቀር የቀራንዮ ምዕመናን የጻፉልኝ አሉ። በተለይ የአዲስ አበባ ሀገረ ስብከት ሚዲያውንም ይዞ መጥቶ ብፁዕ አባታችን በአጠቃላይ ሰራተኞች ማለት ይቻላል በዚህ በጥንታዊና በአንጋፋው ደብራችን በማሳለፋቸው ያንን አስመልክቶ ውጭ ሀገር ሆነው በሚዲያ ያዩ ምዕመናን የቀራንዮ ጽፈውልኛል እና እነሱ የጻፉበት እና ያዩበት አንግል ለእናንተ አይጠቅማችሁም፣ አልነግራችሁም። ግን ጥረቱንና የተደረገው የሆነው በዛሬው ቀን እጅግ በጣም ደስተኛ እንደሆኑ አድርገው ጽፎልኛል። ስለዚህ እናንተም ደስታችሁ ደምቃችሁ አምሮባችሁ በዓሉን በደመቀ ሁኔታ አክብራችኋልና እግዚአብሔር ክብርና ጸጋ ያድልልን። በአንድም በሌላም የምንከፋ ሰዎች ካለን እግዚአብሔር እኛን እንዲያስከፋ ምንም የሚሰራው ስራ የለም። የምንከፋው ነገር ካለ በራሳችንም ድክመት በራሳችንም ስህተት ሊሆን ይችላል። እኛ በከፈትነው ስህተትና በፈጠርነው ድክመት ደግሞ ማን ያሰፋዋል? ማን ያሰፋዋል? እኛ እንድንከፋ መንገድ ይከፍታል። እንድንከፋ ስራ የሚሰራ ማን ነው? ተበላሸባቸው። አሁን አልመለሳችሁ፣ ተሳስታችሁ። እኛ እንድንከፋ ተስፋ እንድንቆርጥ የእግዚአብሔር እንዳንሆን ሞራል እንዲኖረን የማያደርግ ማን ነው? ጥንት ጠላታችን። ስለዚህ እሱን መዋጋት ነዋ፣ መታገል መጣል ነው። ከታገልነው ከጣልነው በጸሎት በጾም በተጋድሎ በሃይማኖት በምግባር በፈሪሃ እግዚአብሔር በፍቅረ ቢጽ ከበረታንበት እሱ ኃይል የለው። ምን አልኳችሁ? ኃይል የለው። ኃይል የምንሰጠው እኛው ነን። ተጋድመን በስንፍና ዝም ብሎ በቃ ምንም በማናየው በረቀቀ ጥበቡ ሲጥለንና ሲያደክመን ሲያሰንፈን እንደበደባለን ማለት እና ድክመቱ ስንፍናው በትንሽ ቀዳዳ ላይ ይገባና እያሰፋ ለመረከበን እስቲተሙዋ ውእቱ ያረሆ ነው የሚለው። ትንሽ ቀዳዳ መግቢያ ክፍተት ካገኘ ሰይጣን በቃ ያቀሰሰ ሰይጣን ያዳቆነ ሰይጣን ሳያቀስስ አይደቅም የሚባለው እንደዚህ ያለ ከዚህ ጥቅስ ጋር የተያያዘና የተገናኘ ነው እና ለሰይጣን እጅ መስጠት አያስፈልግም፣ መሸነፍ አያስፈልግም፣ በሰይጣን ፈተና መውደቅ ተስፋ መቁረጥ አያስፈልግም እና ሁል ጊዜ ኑ ስንባል የነገው ጉባኤ አዲስ አበባ ሀገረ ስብከትም ጭምር እጁ ያለበት በጀት የበጀተበት ጥናታዊ ጽሑፍ የሚያቀርቡ ሰዎች የመደበበት ነውና አዲስ አበባ ሀገረ ስብከታችን ዛሬ በሚዲያው ጭምር ነው ሲያገለግለን ይሆናል። ቅድም እንደነገርኳችሁ ውጭ ሀገር ሆነው ጻፉልኝ ያልኳችሁ የኛ በዓል ያዩት አከባበሩ የብዙ አባታችን መኖር የአዲስ አበባ ሀገረ ስብከት መኖር ከነ ሚዲያው መምጣት የህዝብ ብዛት የበዓሉ አደማመጥ የበዓሉ አከባበር አይተው ደስ ብሏቸው የጻፉልኝ ያልኳችሁ አዲስ አበባ ሀገረ ስብከት በጀት በጅቶ ቀራንዮ ከ49 አድባራት አንዱ ቀራንዮ መድኃኔዓለም ሆኖ ተመርጦ የነገው ተረኛ ስለሆነ አንሰን እንዳንገኝ በስተን እንድንገኝ ጥሪያችንና መልእክታችን ነው። ነገ እኔም አለው መሐረና አሁን ለሀገር የሚጠቅም ነው፣ ለራሳችንም የሚጠቅም ነው። ከ10 ሰዓት ጀምሮ መሐረና ጸሎት ይደርሳል። በዚሁ ላይ እንድትገኙ ለአፍታም ቢሆን እንዳታወላውሉ። እሑድ ነው፣ ትምህርት የለም፣ ስራም የለም።
ምናልባት ስፖርት ካለ በስተቀር ይኖር ይሆን? አንዱ ፈተናችን እሱ ቢፈታተነን ቢታገለን ቤተ ክርስቲያን የሚያስቀረን ቃል እግዚአብሔር የሚለየን እግዚአብሔር ድምፅ የሚያርቀን አንዱ እሱ እና በሰዓታችን እንድንገኝ ጥሪያችንና መንፈሳዊ ጥሪያችን ነው። ማን ቢፈቅድ እግዚአብሔር ፈቃድ ይሁን።